ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ ዛሬ በክፍል 7 መጽሐፋችን ላይ ወደ አዲስና በጣም ወሳኝ ምዕራፍ ተሸጋግረናል። ይህ አዲስ ምዕራፍ ለሸሪዓ ሕክምናነት ሁለንተናዊ የህግ ስርዓትነቱ እና በተለይ ደግሞ በሀገራችን በኢትዮጵያ ስላለ ተግባራዊ ቦታ በመስጠት የሚተነትን ነው። የሸሪዓ ህግ ከሃይማኖታዊ እሴትነቱ ባለፈ ይህንን የ15 ዓመታት የህግ ምርምር ውጤትን ያካተተው ሙሉ መጽሐፍ አሁኑኑ በፒዲኤፍ ማግኘት ትችላላችሁ። እንዲሁም ሙሉ የቪዲዮውን ጽሑፍና የባንክ አካውንቱን ከታች በዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ክፍል እስከምንገናኝ መልካም ቆይታ ይሁንላችሁ።